ቢሆን ወደ ህይወቴ መለሳለሁ ወይም ደግሞ ካንቺ ጋር መቀጠል ፈልጋለሁ ብትል እናንተ ደና ሆነ ቢሆን ኖሮ ከኔ ጋር ያለህን ነገር በስትክክል ነበር ማቋረጥ የነበረብህ። እሷም ከኔ ጋር ህይወት እንደጀመር ካወቀችን ታውቃለች። ሶ እኔ ጋር መታ ነገሮችን ከኔ ጋር ያለህን ነገር አስተካክላ ኖ የልጅ አባት ነው ወደ እኔ ይመለስ ማለት ትችልና እኔ ማናገር ትችል ነበር። ገባህ አይደል? ከኔ ጋር ህይወት እንደጀመር ካውቃ እሷ ለበቀል ወይም ደግሞ ለሆነ ነገር ፈልጋ ነው። አሁን አልተሳካላትም ነው። ገባህ አይደል? ስለዚህ ሰው ማመን ተገቢ ነው ብዬ አላስብም። እንደዛ ብዬ ላናግራት አልችልም። ገባህ? ምክንያቱም ህይወት ውስጥ መታ ስትረባብሽ የነበረችን ሴት እንዴት ነው ሄጄ እንደዚህ አይነት ወሬ ላውራት የምችለው? ገርሽ አይደል ሩታ ምን ነው ቀደም ታወራ በቃ እሷ እየሰማኋት መሰለኝ እኮ እየሰማኋት ነው። ሀሳቧን የመናገር መብት አላት እሷ። ይኸውልህ ካብሽ አንተ በጣም የዋህ ስለሆንክና የሆነ በቃ ምስኪን ስለሆንክ አሁን እሷ ገና ለገና የሆነ እንባዋ ስለመጣ ምናምን አይደለም። እኔ በጣም ብዙ ጊዜ አጠገቧ ሳለቅስ ምንም ያራራችልኝ ሰው ነው። ስለዚህ አሁን እዚህ ጋር እሷ እያስመሰለች ነው እንጂ ሊመስለኝ የሚችለው በፍጹም ላንተ አዝና ወይም ደግሞ ተበድያለሁ ልትል የምትችል ሴት አይደለችም። ስለሷ ማውራት ትጨርስና ወደ አንተ ስመጣለሁ አብርሽ አንተ እንደዚህ አይነት ነገር ካንተ አፍ አይወጣም። ይሄን ነገር እሷ ወይም ነገር የሆነ ነገር ብላ ነግራክ የሆነ ነገር እንዳደረገች በጣም ግልጽ ነው እንጂ ይሄን ነገር ብታደርግ አንተ ከኔ ህይወት ከኔ ጋር የጀመርከው ህይወት አሳስቦ ሄርሜላ እንዲ ይሄን በዚህ መስመር ነው መሄድ ፈልጋለሁ ወደ መጀመሪያ ህይወቴ እመለሳለሁ ብትለኝ ምንም ይሄን ያህል በግዴታ ማኖርህ ነገር የለም። ምክንያቱም ህዝብ የሚመለከተው ነገር ስለሆነ ማለት ነው። ሶ ይሄን ነገር ብለኸኛል ምናምን የምትለው ነገሮችን እንደማታስታውስ ስላወቀች ነው። ስለዚህ ይሄን ነገር ማመንም የለብህም መቀበልብኝ የለብህም። ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል ቀለበት አድርጋለሁ ኦሬዲ ቤተሰብ ያወቀው ነገር ነው። ከኔ ጋር ያለህ ነገር መጨረስ አለብህ ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ያ እንደዛ ነገር ካንቺ ጋር እንደዛ የጀመረው ነገር ምን አስነክተሽው እንደነበር ማን ያውቃል? ህይወቱን እንትን እንዲጠላ ህይወቱን ቤቱን እንዲጠላ ያደረግሽበትን ምን አስነክተሽው እንደነበር ማን ያውቃል? ስለዚህ አሁን ያውቀው ነገር የለም። ስለዚህ አንቺ እዚህ ጋር ራስሽን እንደ ንጹህ ሴት ምናምን አትለማረግ አትሞክሪ። ገባሽ አይደለ? የትኛውም ሰው ቢሆን ትዳሩን ህይወቱን እየኖረ ከነበረበት ነገር ላይ